ሙሴ እጆቹን ዳው በጫለበት ጊዜ ላይ በኢያሱ ላይ አብልዕ ኢያሱ ምሰንበር የጥበብን መንፈስ ተሞላ ይላል። ናይ ጥበብ መንፈስ መሊእዎ ይላል። የጥበብ መንፈስ ናይ ጥበብ መንፈስ የጥበብ መንፈስ ናይ ጥበብ መንፈስ የኃይል መንፈስ ናይ ኃይል መንፈስ የጉልበት መንፈስ ናይ ኃይል መንፈስ እንዴት ያረካል? ለምን ይሄ መንፈስ ሲመጣ ደካማ ብርቱ ይሆናል። ወደቀ የተባለው ተነስቶ ይራመዳል። ሞተ የተባለው ይነሳል። በአጥንቱ በለኛ አጥንቶች ላይ እፍበልበት አለበት እግዚአብሔር አጥንት እፍበልበት ምስበለሉ። ስለዚህ እግዚአብሔር የተመሰገነ ይሁን። እግዚአብሔር ተመስገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር አዚና አመስግኖይና እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም እግዚአብሔር ይባረክ። እግዚአብሔር ይባረክ ስለወደደን ስለዚህ ፈተውና በእግዚአብሔር መወደድ ምንኛ መታደል። እግዚአብሔር ሁሉን መወደድ ሁሉን አድራጊ በሆነው ጌታ ባህርን በሚከፍል ጌታ ባህርን የሚከፍል ጌታ ጠላት እኮ እየገባ ዝም ብሎ ያላያቸው አንዳንዴ ጠላት ሲዋጋ ወደ በዚህ ብሎ ሲዋጋ እግዚአብሔር ዝም አለ ይመስላችኋል? አይደለም፣ ዝም ብሎ አይደለም። እስኪ ገባ ድረስ አንተ ደግሞ እስከምትሻገር ድረስ ስቶቹን እግዚአብሔር ይጠብቃል። ሁለት ነገሮችን ከሚጠብቃቸው ነገሮች ውስጥ አንዱ እግዚአብሔር አንተ እያለህ አንተ ባለህበት ሁኔታ ውስጥ አንተ ባለህበት ሲቹዌሽን ውስጥ እግዚአብሔር ዝም ብሎ ያያል። እግዚአብሔር ሱቅይሪ ሂድ ይልሃል። ለጠላት እየመጣ አይደለ ትላለህ። እንዳ መጸነ ይኮነን ትብል እየመጣ አይደለም ትላለህ። እንዳ መጸነ ይጸላል እየመጣ ነው እኮ እየቀረበ ነው ትላለህ። ቀሪቡ እኮ ጸላይ እግዚአብሔር ዝም ነው የሚለው። እግዚአብሔር ሱቅ ይዝብል። ለምን? ሁሉም ጠላቶች ክትት እስከሚሉበት ድረስ ሁሉም ጠላቲ ክትት እስከሚሉበት ድረስ መመለስ በማይችሉበት ለዚህ እግዚአብሔር ታላቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ሁሉ አድራጊ ነው። ስለዚህ ነው የሚያስፈልገን ምንድን ነው? የእግዚአብሔር መንፈስ ዘድሌና ታይና እግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር ኃይል የእግዚአብሔር ጉልበት እግዚአብሔር መንፈስ ና እግዚአብሔር ኃይል ጌታን መከተል በራስ ጉልበት አይደለም፣ በራሱ ቃት አይደለም፣ በራስ መተማመንም አይደለም። ንጎይታ ንስዕቦ ብናትና ኃይል ይኮነን፣ ብናትና ምትምማን አይኮነን፣ ብናትና ፍልጠቱን አይኮነን። ጌታን መከተል በራሱ ጉልበት ነው። ጎይታ ንስዕቦ ብናቱ ኃይል በራሱ ቃል ነው። ብናቱ ቃል በራሱ መንፈስ ነው። ብናቱ መንፈስ በራሱ ጉልበት ነው። ብናቱ በራሱ ቃል ነው። ጸጋ ነው። በራሱ የምትሮጥ ካለ አቁም ወንድሜው። ጌታ ሆይ አፍሳይ በለው ከዚህ በኋላ። ለዚህ ነው ጌታችን ሲናገር በሐዋርያት ምዕራፍ ላይ ብላላቸው ኃይልን ሳትቀበሉ ከዚች እንዳትወጡ ኃይል ከይተቀበልኩ ካብዚያ ካብ ኢየሩሳሌም ከይትወጡ እዩ አትውጡ አይትውጡ እዩ አትውጡ አላቸው። አይትውጡ እዩ አትውጡ ከኢየሩሳሌም አትውጡ አይትውጡ አትውጡ አይትውጡ አትውጡ አይትውጡ። ያስገርማል አይደል? እነዚህ እኮ መውጣት የለመዱ ናቸው። የለመዱ መልእክተኞች ናቸው። ብዙ ጊዜ ተልኳል። ብዙ ጊዜ ወጥተዋል። አጋንንቶቹ በስሙ ኃይል ወጥተውላቸው ተደስተው በዚህ ደስ አይበላችሁ፣ ስማችሁ በሕይወት መዝገብ ላይ ተጻፈ፣ በዚህ ደስ ይበላችኋል። ስምኩም ኣብ ሕይወት መጽሐፍ ስለተጻፈ ጌታ ሰው ልጅ ሕይወት እንዴት እንደሚይዘው ጌታ መደሰትና መረጋጋት ያለብንና መጠቀም ያለብንና ማድረግ የሚገባን በማን ነው? ስማችን በላይ ስለተጻፈ በዚህ በመብር ዝግባአና ሁሉ ሕጎ ዝግባአና ስምና በምድር ያለን ሁሉ ሰው ያገኘዋል። ኣብ ምድሪ ዘሎ ሁሉ ሰብ አሕዛብም ያገኛል። ኣሕዛቡን ረኽቦ እዮም። መበልጸግ ከሆነ ሁሉም ሰው ይበለጽጋል። ብብልጻግ እንተኮይኑ እውን ሰብ ክህብትም እዩ ኣብዛ ምድሪ እዚኣ ክኸውን ከሎ። ነገር ግን ከህይወት በኋላ ህይወት አለ። ድሕሪ ሞት ግን ህይወት ኣሎ። እነሱ ግን የላቸውም። ንሶም ግን የብሎምን። እኛ ግን አለን። ንሕና ግን ኣለና። እኛ ግን ልንደርስ እግዚአብሔር ጠርቶን ንሕና ግን የህይወት ቃል አለን እንላለን። ንሕና ናይ ህይወት ቃል ኣለን። የህይወት ቃል አለን እንላለን። ንሕና ናይ ህይወት ቃል ኣለን። መንገድ አለን እንላለን። መገዲ ኣለና ንብል። ጠባብ መንገድ ናት ግን እንላለን። ፀባብ መገዲ ኢና ንብል ግን ሰፊ ናት አንልም። ገፋሕ አይንብልን። ጠባብ ናት እንላለን። ፀባብ ያ በጠባቧ ላይ ግን የሚያስኬድ እግዚአብሔር ጉልበት አለን እንላለን።
በሳት ጸባብ ግን ዘኸይድ ናይ እግዚአብሔር ኃይል ኣሎ ንብል አለ ጉልበት እንላለን ኣሎ ኃይል ግን እግዚአብሔር አለ እንላለን እግዚአብሔር አለ ጌታቸው ሄዷል እንግዲህ ደቀ መዛሙርቶቹ ጌታቸው በሄደበት ጊዜ እነሱ ትቶ በተነጠቀበት ጊዜ ኢየሱስ ክርስቶስ ምስከረናቸው ከይትወፁ ንስኻትኩም ኣብዚ ጽንሑ ኢልዎ ኣብዚ ኸፈሉ ኢልዎ ተሳሰኝ ከፈሉ ደሓና ኢየሩሳሌም ኢልዎ ቆይ ጸንሑ ለምን ንምንታይ በራሳቸው ጉልበት ቢወጡ ብናቶም ኃይል እንድሕር ደኣ ወፂኦም የትም አይደርሱ ኣብ ዝኾነ ቦታ አይበፅሑን እዮም የትም ዋላ ሓንቲ ቦታ ክበፅሑ ይጎሉ የትም ያቺ መካር ትመጣ ነበር ያቺ መካር ትመጣ ነበር እታ ምኽሓድ ክትመፅእ ነይራ አላቆም ነበር ትመጣ አይፈልጥኒ አይፈልጦኒ እኔ በፍጹም አላቆም ኣነ ኮ ይፈልጦኒ ትብል ነገር ትመጣ ነበር ምመፀት ነይራ ገብቷችኋል ትመጣ ነበር በራሳቸው መፅእ ነይራ ብናቶም ኃይሊ ኸይዶም ተዝኸውኑ ስለዚህ ምን አላቸው ስለዚ እንታይ ኢልዎም ቁጭ በሉ ኮፈሉ ቁጭ በሉ ኮፈሉ ኮፈሉ ራሱ የሚያነሳችሁ ይመጣል ባዕሉ ዘተሰአኩም ክመጽእ እዩ ራሱ የሚያነሳችሁ ይመጣል ባዕሉ ዘተሰአኩም ክመጸኩም እዩ ራሱ የሚያነሳችሁ ይመጣል ባዕሉ ዘተሰአኩም ክመጽእ እዩ እኔ አለ ጌታ ኣነ ኢሉ ጎይታ እኔ ብሄድ ይሻላችኋል ኣነ እንተኸድኩም ይሕሸኩም ኢሉ እኔ ይሻላችሁ ኣነ እንተኸድኩ ይሕሸኩም ከኔ የሚበልጥ ካባይ ዝበልጽ ለጌታ መንፈስ ቅዱስ ጌታ ኢየሱስ ክብር እንደሰጠኝ ከመይን ጎይታ ኢየሱስ ክርስቶስ ክብር እንደሃበ ዮሐንስን ተመልከቱ ዮሐንስ ራእይዎ እኔ በምን አጠምቃችኋለሁ አለ ኣነ ብምንታይ ከጠምቀኩም ኢሉ በውሃ ብማይ ዘጠምቀኩም በውሃ አጠምቃችኋለሁ ብማይ ከጠምቀኩም ኢሉ ከኔ ኋላ የሚመጣ ግን ብድሕረይ ዝመጽእ ግን ከኔ ኋላ ይላል ምን ጊዜ ብድሕረይ ዝመጽእ ግን በየቀኑ ከኔ ኋላ ይላል በብመዓልቱ ብድሕረይ ዝመጽእ ከኔ ኋላ ይላል ሁሉ ጊዜ ብድሕረይ ይብል የጫማውን ጥፍር እንኳን ልፈታው የማይገባኝ ስራኻ ኣሳዕሩ እኳ ክፈትሐሉ ዘይክእል ሁሉ ጊዜ በቃ ሰዎች መጥተው ኃጢአታቸውን እየተናዘዙ በተጠመቁ ቁጥር ይሄን ስብከት ይሰብካል ሰባት ኩሎም እንዳመፁ ኣብ ኃጢአቶም እንዳተናዘዙ ኣብ ዝጥመቁሉ ጊዜ ሁሉ ጊዜ ነፃነት በቃ ለዮሐንስ የተሰጠው መልእክት ይሄ ነው በቃ ንዮሐንስ ተዋህበ መልእክቲ እዚ እዩ አገልግሎቱ ኢየሱስን ማሳየት ነው አገልግሎቱ ክርስቶስ ስለዚህ ምን አለ እኔ በውሃ ይላል ኣነ ብማይ ይብል ደግሞ ንገታል አንተ በውሃ ብቻ እያጠመከን ለምን እንሄዳለን አላሉትም ስለዚህ ስለምታይ ደኣሞን ስኻ ብማይ ጥራሕ እንዳጠመቃ ክንከይድና ይበልዎን ምን አላቸው ኃጢአታቸውን እየተናዘዙ በውሃ ይጠመቃሉ ኃጢአቶም እንዳተናዘዙ ብማይ ይጥመቁ ምን ይላቸዋል እንታይ ይብሎም ከኔ ኋላ የሚመጣው ብድሕረይ ዝመጽእ ግን እሱ በመንፈስ ቅዱስ ብመንፈስ ቅዱስ በእሳት ብሓዊ ይቀባችኋል ዝቐብኣኩም እዩ ያጠምቃችኋል ከጠምቀኩም ትጠመቃላችሁ እያለ ተናገረ ጥመቁ ይኹምካ አስገርም ምንኛ መልእክት ነው አይገርምን ምንኛ ትልቅ መልእክት ነው ከመይ ዝበለ ዓብ መልእክት እጅግ ደስ የሚያሰኝ ልብን ደስ የሚያሰኝ አገልግሎት አሳይቶ ማለት ንልቢ ዝሐጉስ አገልግሎት ክርስቶስን አሳይቶ ማለት ክርስቶስ አርዩ ዝሐልፍ እሱ በእሳት ያጠምቃል ብሎ መናገር እሱ ብሓዊ ከጠምቕ ኢልካ እሱ በምሕረት ያነሳል ብሎ ማለት እሱ ብምሕረት ዘተስእ ኢልካ ንጎይታ በጸጋው ያነሳል ብሎ መናገር እሱ ብጸጋ ከተንስኣካ ኢልካ ንኢየሱስ ከተሪዮ ስጋ ለባሽ ነህ ንሕናማ ስጋ ለበስቲ ኢና አንተማ ስጋ ለባሽ ነህ ኣነ ንስኻን ስጋ ለበስቲ ኢና ንሱ ግን ሁሉን ያስችላል ሁሉ የኽእል ለምን ቢባል እንታይ እግዚአብሔር እርሱ እግዚአብሔር ንሱ አዶናይ ኤልሻዳይ ሁሉን አድራጊ ሁሉን ቻይ ዝኽእል ሁሉን ማድረግ የሚችል ኩሉ ምግባር ዝኽእል እዩ ዛትም የእግዚአብሔር መንፈስ የሌለበት ሰው ናይ እግዚአብሔር መንፈስ ዘይብሉ ሰብ ከላዩ ላይ የተወሰደ ሰው ካብ ልዕሊኡ ዝተወስደ ሰብ ሁልጊዜ ሰላም የለውም ኩሉ ጊዜ ሰላም የብሉን ሰላም የለውም ሰላም የብሉን የለውም ሰላም የብሉን ሰላም በነገስታት ቤት የለም ሰላም ኣብ እንዳ ነገስታት ሰላም የለን ብዙ ወታደሮች አላቸው እኮ ብዙሓት ወታደራት ኣለዎ ብዙ እኮ ሰራዊት አለ ብዙሕ ሰራዊት ኣለው ተኸባቢዮም ብዙ ሀብት አለ ብዙሕ ሃብቲ ኣለዎ አድርግ የተባሉን የጋላቸውን ሁሉ የሚያደርጉት አሉ ከሱ ጋር ግበር ዝበልዎም ዝገብሩሎም ኣብኡ ኣለው ወታደራት ሁሉ አሉ ኩሉም ኣለው ግን ማነው መንፈስን የሚመታ መን ንመንፈስ ዝወቃዕ በጥይት የሚመታ ሰው አለ ብመንፈስ ብጥይት ዝወቃዕ ኣሎ አለ መን ኣሎ ማንም የለም ዋላ ሓደ የለን በአምልኮ ግን ይመታል በአምልኮ ግን ይውቃዕ ጌታ ትልቅ ነው ሲባል እግዚአብሔር ዓብዪ ክበሃል ከሎ ብላቴና ሓደ ንእሽተይ አንድ እረኛ ሓደ ከምዚ አንድ እረኛ ሓደ ጓሳ ጠባቂ ሓላዊ ባጊዕ ተንከራታች ከጅብና ከአንበሳ ጋር የሚታገል ምስ አንበሳ ምስ ድብ ከአንበሳ ከጅብ ጋር የሚታገል ምስ አንበሳ ዝብል ዝቃለስ
በፈለገው ሰዓት ማማ ውሃ ጠማኝ የማይል ምስ አብደለ ጊዜ አደይ ማይ ጸኒ እዘይ አበኝ ማማ የማይል እኔ አደይ ክብል ዘይክል ጠዋት በልቶ ወጣ በቃ ማታ ነው በጎቹን ይዞ የሚመጣው በቃ ንጎሆ ወጪው ምሽት ይኻ ነገር ግን በሱ የእግዚአብሔር ኃይል ተገለጠች በዛው በጠባቂ ሰው ወደ ንጉሡ ቤት ተጠራ በትጓሳ የእግዚአብሔር መንፈስ በኃይል የወረደበት ዳዊት የእግዚአብሔር ኃይል በኃይል የወረደበት ዳዊት በንጉሡ ቤት ገብቶ ማድረግ ጀመረ አምላኩን እግዚአብሔርን ማምለክ ጀመረ አምልኮ የጀመረው በዱር ነው የጀመረው አምልኮ ተጀመረው በዱር ጀመረውና ከዛ በነገሥታት ቤት ጀመረ የነገሥታት ቅባት ደግሞ ሃሌሉያ ሰዎች ብቻቸውን አምላካቸውን ሲያመልኩ ነፍሴ እጅግ ሐሴት ታደርጋለች። ሰባት ንበይኖም አምላክም ንጉሆ ሐሴት ታደርጋለች። ሰዎች ጌታቸውን በቤታቸው በኑሯቸው ጌታ ሲያመልኩ ነፍሴ ሐሴት ታደርጋለች። ለምን እሱ ታላቅ ነው፣ ንጉሥ ነው የሚለው ለዚህ ነው ጠላት ምንጊዜም አይተኛልህም። ሁሉ ጊዜ ጸላይ ይቅሰልጋል። ለምን ከተኛ ንምንታይ ድሕደቂሱ ከተኛማ በቃ አመችቶታል ተመችቶታል። ምንም ጉልበት አያስፈልግም ነው የሚለው። ለዚህ ነው ሐዋርያቶች ታዲያ ያንን ቁጭ በሉ ተብሎ ዝም አላሉ። ነበረ ይላል። ብጸሎት ከዓ ይተጉሁ ነይሮም ይብል በጸሎት ይተጉ ነበረ። ኣብ ጸሎት ድማ ይተጉሁ ነይሮም። የሚገርመው ደግሞ እዚህ ጋር ዝገርም ከዓ እዚ የጌታችን የኢየሱስ ክርስቶስ እናት አደ ጎይታና ኢየሱስ ክርስቶስ እናት አዲሁ እሷ ንሳ ከሐዋርያቶቹ ጋር ምስ ሐዋርያት በጸሎት ብጸሎት ትተጋ ነበረች። ትተግህ ነይራ። ሃሌሉያ አሜን ሃሌሉያ። ዮሐንስ ሐዋርያት ምዕራፍ 2 ላይ ታገኝ በጸሎት ትተጋ ነበረች። በጸሎት ትተግህ ነይራ። ሃሌሉያ። አሜን። እንዴት የሚያስደስት ነው! ከመይ ዝሕጉስ ተስፋው ቃል የምትጠባበቅ ተስፋ ቃል ሐሴት ታደርጋለች። ስለዚህ እግዚአብሔር ማለት ይፈልጋል ወገኔ መንፈስህን አትውሰድብኝ አለ ዳዊት። መንፈስካ አይትውሰድልኝ። ለምን አለ ብንል ንምንታይ ተበልና ዳዊት የተማራቸው ብዙ ትምህርቶች አሉ በሕይወት ውስጥ። ዳዊት የተማረ ብዙ ትምህርታት አለው። ምክንያቱም እንታዩ ምን አለ አንበሳውና ድቡን አንበሳን ድብን ይመታ ነበር፣ ይወቅዕ ነይሩ፣ ይገል ነበር፣ ይቀትል ነይሩ። ከአንበሳና ከድብ አፍ ውስጥ ካብ አንበሳ ካብ ድብን አፍ በጎችን ያስጥል ነበር፣ ነባጊዕ ድማ የድሕነን ነይሩ። ለምንድን ነው ይህን ያደረገው? ንምንታይ ዝገብር ነይሩ? በምንድን ነው ያደረገው? ብምንታይ ገይርዎ? በዳዊት ላይ እግዚአብሔር ኃይል ወረደበት በኃይል ይላል። ናይ እግዚአብሔር መንፈስ ኣብ ልዕሊ ዳዊት በኃይል ወሪድዎ ይብል። ስለዚህ የእግዚአብሔር መንፈስ ያለበት ሰው ናይ እግዚአብሔር መንፈስ ዘለዎ ሰብ አይፈርህም። ሳምሶንን እንኳን ሊገለው በቀረበ ጊዜ አንበሳው ሳምሶን በመንገዱ ላይ ጠበቀው። በመንገዱ ላይ በጠበቀው ጊዜ ሊበላው የተዘጋጀውን ገደለውና አለፈ ይላል። በጨቅጨቅጨቅ እንዴ አንበሳ በመጫጨቅ በበልዑ ዝተዳለወ አስበው አንበሳን በእጅ ነው ከሚለው ቃል ሓሊፉ በዚህ እጅ ነው ለዚህ እጅ ውስጥ መንፈስ ከገባ የእግዚአብሔር መንፈስና እሳት ከገባ ብርቱ ነች። ሃሌሉያ ሓያል ብርቱ ነች እጅ መንፈስ እታ ኢንካ መንፈስ ትልቅ ነች እጅ የእግዚአብሔር መንፈስ ትልቅ ነው የእግዚአብሔር ኃይልና ጉልበት የመንፈስ ቅዱስ እሳት ኃይል መንፈስ ቅዱስ ሃሌሉያ አሜን ሃሌሉያ። እንደ ኢየሱስ ያለ ማንም የለም። ከም ኢየሱስ በለ ዋል ሓደ የለም። ማንም የለም። ማንም የለም። ማንም ከም ኢየሱስ በለ የለም። ማን አቆማቸው ታዲያ? 12ቱን ሰዎች አላቆማቸውም እኮ ዛሬም አልቆሙም። መንዳት ደዋቢዎም ዞም 12 ሰባት ስጋ ሎሙና አልቆሙም። ያ ጉልበት ይሰራል፣ በኔ ይሰራል፣ በአንተ ይሰራል፣ በዚህ ይሰራል፣ በዚህ ይሰራል፣ በሰሜን ይሰራል፣ በደቡብ ይሰራል፣ እግዚአብሔር ይሰራል፣ ይሰራል። ስለዚህ ዳዊት በእግዚአብሔር መንፈስ የሚያለ ሰው ስለሆነ ፍርሃት አልነበረው። ስለዚህ ዳዊት ብናይ እግዚአብሔር መንፈስ ዝተመለሰ ስለዚህ ነበረ ፍርሃት አይነበረው። የሚገርም ነገር ነው። የበቀል ነገር ነው የለውም። ዝገርመኩም ነገር ከዓ ናይ ሕነ ምፍዳይ ነገር ከዓ አይነበረው። የእግዚአብሔር መንፈስ ያለበት ለበቀል አይነሳ። ናይ እግዚአብሔር መንፈስ ዘለዎ ሕነ ዝፈዲ ይኮነ ለበቀል አይነሳ። ንሕነ ዝፈዲ ይኮነ ምን እንደሚያደርግ ታውቃላችሁ? እንታይ ይገብር መስለኩም? አያደርግም። ገለ ይገብር እዩ። ለምን? ንምንታይ?
ይሄ መንፈስ ከሱ ላይ ከተወሰደ የትም እንደማይደርስ ያውቃል። እቲ መንፈስ ካብ እንድሕ ተወሲዱ ወል ሓንቲ ነገር ክገብር ከም ዘይክእል ፈልጥ እዩ። ኃይሌም ዝማሬም እግዚአብሔር ነው። ሓይለይ ዝማሬ ከዓ እግዚአብሔር እዩ። ስለዚህ እንደ ዳዊት ከም ዳዊት የእግዚአብሔርን ሐሳብ አገልግሎ ናይ እግዚአብሔር ሐሳብ አገልግሉ ያለፈ ዝሓለፈ የለም። ተመልከቱ፣ የእግዚአብሔር መንፈስ የተሞላበት ኢያሱ ትርአዩ። ናይ እግዚአብሔር መንፈስ ዝመልኦ ኢያሱ እናንተ ብሎ ተናገረ። አፉን ከፍቶ ንስኻትኩም ኢሉ ተዛሪቡ። እናንተ ንስኻትኩም እንዴት እያመለከተ መሰላችሁ? ከመይ እንዳመለከተ ንስኻትኩም እንዳበለ ቢል እናንተ እያለ ንስኻትኩም እንዳበለ ንስኻትኩም እንዳበለ የፈለጋችሁትን ምረጡ። ድላይኩም ክትመርጡ ትኽእሉ ምረጡ። ከእሱ ጋር እኮ የተሻገሩ ናቸው። ምስኡ ዝተሳገሩ እኮ እዮም። ዮርዳኖስ ተከፍሎላቸው የመጡ ናቸው። ዮርዳኖስ ተመቂሉ ዝሓለፉ እዮም። የእግዚአብሔርን ኃይል ያዩ ናቸው። ናይ እግዚአብሔር ኃይል ዝረአዩ እዮም። የእግዚአብሔርን ጥበብ ያዩ ናቸው። ናይ እግዚአብሔር ጥበብ ዝረአዩ እዮም። እግዚአብሔር እንዴት እንደሚዋጋ ያወቁ ወጣቶችና እግዚአብሔር ከመይ ከም ዝዋጋእ ዝረአዩ መናእሰያት እዮም። አይቷል። ኩሉም ሪኦም እዮም። ያውቃሉ። ይፈልጡ እዮም። እግዚአብሔርን ያውቁታል። እግዚአብሔር ይፈልጥዎ እዮም። ስለዚህ ምን አለ? ስለዚህ እንታይ እዩ? እኔና ቤተ አነን ቤተይ ደሳሰኝ እኔና ቤተ እግዚአብሔርን እናመልካለን። እግዚአብሔር ነው። እኔና ቤተ አነን ቤተይ እኔና ቤተ እኔና ቤተ እኔና ቤተ እግዚአብሔርን እናመልካለን። እግዚአብሔር ይነብልግና። አሜን አሜን። ሃሌሉያ። ለምን ጉልበት አለ? ጉልበት አለ። እዛው ኃይል ለውጡ ፍቅር አለ። እዛው አምልኮስ ፍቅር አለ። አምልኮን ፍቅርን አለ። አምልኮስ ይቅርታ አለ። አምልኮስ ፍቅር አለ። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ህልውና ይገለጣል። እግዚአብሔር ህልውና ግለጽ። መንፈሱን ያለ ሰው አንበሳ አይገታውም። መንፈሱ ዘለዎ ሰብ አንበሳ ጠጠው አይብሎኒ። ስለዚህ ሊገለው የጠበቀውን አንበሳ ገደለው። ዝቀድለኩም ጠጠው ዝበለ አንበሳ ቀቲልኩሞ ይኹም ተሓልኩም ሓሊፍኩም። ግን የሚገርመው ለቤተሰቦቹ አልተናገረም ይላል እግዚአብሔር። ንስድሩ ንወለዱ ግን አይነገረውምን ይብል ቃል እግዚአብሔር። አለፈ ሓሊፉ። እንዴት እንዲህ ያደርገኛል እግዚአብሔር ለአንበሳ አሳልፎ ሊሰጠኝ ነው አይልም። ከመይ ከም ዝገበረ እግዚአብሔር ንአንበሳ ሕሊፉ ክበኒ ኢሉሲ አይበለን። ከምኡ ይበለን። ንምንታይ? ተምሯላ፣ ተማሂሩ እዩ፣ አውቋላ፣ ፈሊጡ እዩ። ማን እንደሚረዳው፣ መን ከም ዝረድኦ፣ ማን እንደሚያስችለው፣ መን ከም ዘኽእሎ፣ ማን እንደሚያነሳው፣ መን ከም ዘልዕሎ፣ ማን እንደሚያበረታው መን ከም ዘበርትዖ ያወቀ ሰው ዝፈለጠ ሰብ ነውና ከምኡ እዩ እሞ ስለዚህ አንበሳው በጫጭቋለ አንበሳ ሰላሊዕዎ ሓሊፉ በጨቅጨቅ አልኩ አንበሳ ሰላሊዕዎ ሓሊፉ በእጅ እኮ ብኢዱ እኮ እዩ። ተረድታችኋል? በእጅ ብኢዱ እኮ እዩ። እስቲ ባን ስጋ እንኳን እንደ በእጁ የተቀቀለን ስጋ እቲ ዝበሰለ ስጋ ከማን ብኢዱ ክሰልዕ ዝኽእል መን ኣሎ? በጨቅ ማድረግ እኛ ዳቦ ብጥቕ ምባል ያስፈልገናል። ሓይሊ የድሊ ለመብላትም እኮ ጉልበት ያስፈልጋል። ንምብላዕ ከማን ሓይሊ እኮ የድሊ እዩ። ተበጭቆ እዚህም ገብቶ እንዲህ ለማለት እወ ሓይሊ ከማን ሓይሊ የድሊ እዩ። ሓይሊ የድሊ ሓቂ እኮ ሓይሊ የድሊ ንሱ አንበሳ ዝኣክል ከመይ የትኛውን ነው እንስሳ የሚፈራው? አንበሳ የትኛውን ነው የሚፈራው? መን ይፈርድ? ማንን ይፈራል? መን ክፈርድ? ማንንም አይፈራም አንበሳ። ማንም አይፈርድ። አንበሳ ፈራህ አይኮነን። ማንንም አይፈራም። ንዋል ሓደ ይፈርድኒ አንበሳ። ለምን? ንምንታይ? እግዚአብሔር ሰጥቶታል። እግዚአብሔር ሂብዎይ ሂብዎይ ስጦታ የእግዚአብሔር ስጦታ ናይ እግዚአብሔር ሂያብ እዩ። እስቲ ተመልከቱ። ሰርከስ ሲደረስ አይታችኋል? እኔ አንድ ጊዜ በመስሪያ ቤት ትኬት ተሰጠኝና ሰርከስ ለማየት ሰርከስ ርኢኹም ዶ ትፈልጡ? ሓደ ጊዜ ብመስሪያ ቤተይ ትኬት ተዋሂቡኒ ሰርከስ ክርኢ ኸይደ እና ባይብሊንገን ነው ያየሁት ሰርከሱን። ባይብሊንገን የርእየቱ ሰርከስ ብዙ እንስሳዎች መጡ። ብዙሓት እንስሳታት ከዓ መፅኦም ሲታዘዙ አየኋቸው። ክእዘዙ ከዓ ርእዮም። የሚገርም ነው። ማንም ሰው አልፈራም። ኖርማል ነው። ዋላ ሓደ ሰብ አይፈርህም። ኖርማል እዩ። ኣብኡ ነይሮም ጋሻ አንበሶች መጡ። በዓል አንበሳ ብረት እንዳለ ወጣ ተደረገ። ሓፂን መፂኡ ተደርዲሩ ብረት እስከ ላይ በቃ ስጋዕ ላዕልን ታሕትን ኩሉ ሓፁር ናይ ሓፂን ሓፁር ተገይሩ። ማን የወጣው? መን ስለ ዝወፀ እዩ? አንበሳ ስለ ዝመፀ እዩ። አንበሳ ምን ሊሆን አንበሳ ስለ ዝመፀ የሰለጠነ አይደለም። ዝሰልጠነ እኮ እዩ። የሰለጠነ አይደለም። ዝሰልጠነ ዘይኮነን ሰልጥኗል እኮ። ሰልጢኑ እዩ።
የሚገርም አንዳንድ ጊዜ ዝገርመኩም ይሐድ ጊዜ ሰዎች ጌታን ይተውና ሰባት ንጎይታ ይተውና ይገድፉሞ አንድ ቀን ግን ሓደ መዓልቲ ግን ሳያውቁት ከይፈል ተፈለጠም የኃይል ከውስጣቸው እቲ ኃይልን ካብ ውሽጦም ይወፅእ ለምን እንዲያል ከብትሉ ንምንታይ ከምዚ ኢልካ እንተይኩምኒ አንድ ሰው እንዲሆና ነው በህይወቱ ሓደ ሰብ ከም ዝኾይኑ ብህይወቱ ጌታ ለረጅም ዓመት ትቶ በቃ እንደ ልቡ ነው የሚራመድ ሰው ንጎይታ ገዲፍዎ ከም ልቡ ነዊሕ ጊዜ ዝኸይድ ዝነበረ ሰብ የፖለቲካው ጉዳይ አሸንፎት በቃ ኣብ ፖለቲካ ውሽጢ ኣትዩ ነዊሕ ጊዜ ክኸይድ ነይሩ አንድ ቀን ግን ሓደ መዓልቲ ግን ሳያስበው ከይሓሰቦ ድንገት ችግር ደረሰ ቅጽበታዊ ችግር ቅጽበት ዝኾነ ችግር በጽሕዎ በኢየሱስ ስም ከአንደበት ውስጥ ወጣ በኢየሱስ ስም ትብል ካብ አንደበት ወጥያ ከዛ ችግር ውስጥ ወጣ ካብቲ ችግር ካብ ወጥዩ ይደርስበት ከነበረው ውስጥ ወጣ ካብቲ ክበጽሖ ዝነበረ ጸገም ወጥዩ እኔ ኩን ረጅም ዓመት ኣነ ኮ ነዊሕ ዓመታት ትቼው ነበር ገዲፈየ ነይረ ስለካልተው ንሱ ግን አይገደፈንን ስለዚህ አንበሶቹ መጡ ስለዚህ ተም አናብስ መጽዮም እና ቁጭ ቤት ሳይ ስለዚህ ኮፊ ለኸነ ከለሁ የሚገርም ግመሎች አለፉ ሌሎች አግማል ሐሊፎም ካልኦት ሐሊፎም ኩሎም ተዓዚዞም ሐሊፎም አንበሳ ግን በብረት ታጥሮ ብሓፂን ተሓፂሩ ሁሉ ሰው በጥንቃቄ ተቀመጠ ይመስል ኩሉ ብትጥንቃቄ ኮፍ ዝበለ ይመስል ለምን አንበሳ ንምንታይ አንበሳ ብርቱዕ ስለዝኾነ አንበሳ የት ጋር ያለው ጉልበቱ ብትሉ አበይ ጉልበቱ ተይኩምኒ እዚህኛው እጁ ላይ አለ አውሎ እና እዚህ ማጅራቱ ላይ ነው አብዙ ክሳዱ ይዘሎ ማገር ማለት ነው ሁለት ማጅራቱ ላይ እና ማገሩን አዳው ይዘሎ መጀመሪያ ከተመረ ከሁለተኛው ምን የሚያደርገው መጀመሪያ ይሕዘካ ደሓር ካ በልዓካ የኔ ጌታ ግን ይሄን ያስመጫጭቃል ጎይታ ግን ነዚህ ሰላልዖ ነዚህ የሰላልዓካ ይሄን ያስመጫጭቃል ነዚህ ንክትሰላልዖ ይገብረካ ይሄን ያስመጫጭቃል ነዚህ ንክትሰላልዖ ይገብረካ ስልዕል ነው ከአንበሳ ሆድ ውስጥ ካብ አንበሳ ከብድኻ ንብና ስጋ አይገናኙም ንህብን ስጋንሲ አይራኸቡን እዩ ምናልባት ወደ ስኳር ግንኙነት አላት ንህብን ምስ ሽኮር ያ ኩሉ ጊዜ ርክባ አፍጥበት ቦታ ላይ ትገኝ ይሆናል ኣብቲ ዝምቀር ቦታ ሙቀር ቦታ አበባ ኩሉ ቀዲ ስራሕኻ ናብ ዕምባባ ኣትኸይድ ከአበባ ጋር በጣም ከሚያማምሩ አበቦች ካብ ጽቡቃት ዝኾኑ ምስ ዕምባባ አትኸይድ ስለዚ ኣብያ ትነብር ስራው ያ ነው ስራሕኻ ንሱ እዩ የተሰጠባት ስራ ያ ነው ዝተዋሃባ ስራሕ ንሱ እዩ ግን እግዚአብሔር አዘዘና እግዚአብሔር አዚዝዋ ከአንበሳ ሆድ ውስጥ ኣብ ከብዲ አንበሳ አንበሳ ሆድ ውስጥ ማር መስራት ጀመሩ ኣብ ከብዲ አንበሳ መዓር ክሰርሑ ጀሚሮም በስጋ ውስጥ ኣብ ስጋ ውሽጢ ስጋ መዓር ሰሪሖም መዓር ሰሪሖም በሞተ ውስጥ ኣብቲ ዝመተ አንበሳ በሞተ አንበሳ ውስጥ ኣብቲ ዝመተ አንበሳ ውሽጢ ማን ይከለክለዋል እግዚአብሔር ማን ይከልክሎ ጎይታ ማን ይከልክሎ ማን ይከልክሎ ማን የሚቆመው በፊት ማን ይፈደው ዝብል ኣብ ቅድሚኡ ማን የሚከለክለው ማን ይከልክሎ ማን ይከለክለዋል ማን ይከልክሎ ለዚህ ነው ቅድም እንደተናገርኩ እነዚህ ቀድሜ ነገስታት ወታደሮቻቸውን ከጭንቅ ነፃ አውጧቸው ስለዚህ ወታደራት ነገስታት ካብ ጭንቅ ነፃ ይውፅዎም እዮም አይወጡም እዮም የሚያወጣ ግን እግዚአብሔር ዘውፅ ግን ናይ እግዚአብሔር መንፈስ ናይ እግዚአብሔር ቃል ያወጣል እሱ ግን ያውፅ እዩ ነፃ አውጪ ነው እዚህ ነፃ መውፅ እዩ የነፃነት መንፈስ እዚ ናይ ነፃነት መንፈስ እዩ የደስታ መንፈስ ናይ ሓጎስ መንፈስ እዩ ራስን የመግዛት ርእስኻ ናይ ምግታእ መንፈስ ራስን የመግዛት ርእስኻ ናይ ምግታእ መንፈስ ናይ ምግታእ መንፈስ ሰው ማለት ነው ረብ ያለው ሰው ማለት ነው ረብሓ ዘለዎ ሰብ ማለት ስርዓት ያለው ሰው ስርዓት ዘለዎ ሰብ የእግዚአብሔር መንፈስ ያለበት ናይ እግዚአብሔር መንፈስ ዘለዎ ጽምዓቱ ጌታን ጎይታ እዩ ጽምዓቱ ረሃቡ ጥሜቱ ጎይታ እዩ ሌላ ማንም አይደል ካልእ ወልሓደ የለን ለዚህ ነው ነዚህ ኢኻ እግዚአብሔር አትውጡ አላቸው አይትውፁ ኢልዎ አትውጡ አላቸው አይትውፁ ኢልዎ አይወጡም በተረት እየጸጉ ብጸሎት እንዳተጉ ያንዳንዳቸው መናገር ጀመሩ
ነፍስ ወከፈው ከዛረቡ ጀሚራው መናገር ጀመሩ። ከዛረቡ ጀሚራው ሰው ሁሉ የሚያስደንቅ ነገር ሆነ። ሰው ሁሉ ዘደነቅ ነገር ሆይኑ አዲስ ነገር ሆነ። ሐዲስ ነገር ሆይኑ አዲስ ልምምድ ሆነ። ሐዲስ ልምምድ ሆይኑ አንዳንዶች ሓደ ጉሽ ጉዕሜስ ጠጥተው ሰትዮም አሏቸው። ይሎሞ አንዳንዶች ሓደ ብዙ ነገር ሳይሉ አይቀሩ ብዙ ነገር ከይባሉ ሳይናገሩ አይቀሩ ብዙ ከይተዛረቡ ይተረቡ ነገር ግን የእግዚአብሔር መንፈስ እሱ ንሱ አበረታቸው እንጂ አበርቲዕዎ መንበር ወደ ኋላ አላሉ። ናብ ድሕሪት አይበሉን። ሰዎች የፈለገውን ይናገሩባቸው። ሰባት ድላይ ቢዛረቡሉ የፈለገውን ይናገሩባቸው። ድላይ ቢዛረቡሉ ምንድነው የምትናገረው ይበሉ። እንታ አትዛረብ ዘለህ አይበሉ። አንተ ግን እሷ ግን የተሰጠህን መንፈስ ዝተዋሃበካ መንፈስ የተጠመቅበትን መንፈስ የተጠመቃሉ መንፈስ የጠጣኸውን መንፈስ ዝተተሃየ መንፈስ ለሱ ንዑ ራስህን ርዝቃ ስጥ። ሃብ ማንም አይግታህ፣ ወላ ሓደ ማንም አይግታህ። ማንም አይሓስካ። የሚገታህ ግን ይሄ አለ። ዝገትዓካ ግን እዙ ኣሎ። አሜን አሜን። ስለዚህ እኮ ይሄ ቃል ይገታናል። እዚ ቃል አምላክ ይገትዓናል። ቃል አምላክ ይገትዓናል። የስርዓት ቃል ናይ ስርዓት ቃል ሁሉ ነገር ስርዓት አለ። ኩሉ ስርዓት ሁሉ ቦታ ችግር ያለበት ሽግር ኣብ ዘለዎ ለሰው ብታማክሩ ንሰብ ተማኸርኩም ላይረዳችሁ ይችላል። ከይርዳእኩም ይኽእል ላይገባው ይችላል። ከይርድኦ ይኽእል እንደው ሊጨነቅ ይችላል። እንተ ከመይ ኢሉ ክጭነቕ ይኽእል። በዚህ አይነትም ችግር አለ ወይ ሊል ይችላል። ከምዚ ዓይነት ሽግር ደሎ ይኽብል ይኽእል። ግን በእግዚአብሔር ፊት ስትንበረከኩ ናብ ቅድሚ እግዚአብሔር ግን ክትምርከቡ ከለኹም መንፈስ ወይና ስትሉ ናይ እግዚአብሔር መንፈስ ንዓኽትብሉ ከለኹም የነፃነት መንፈስና ስትሉ ናይ ነፃነት መንፈስ ንዓኽትብሉ ከለኹም ቀንበራችሁ ይሰበራል። እቲ ኣርዑትኩም ይስበር። ቀንበራችሁ ይሰበራል። ኣርዑትኩም ይስበር። ማረቋችሁ ይሰበራል። እቲ ማሕነቕቱ ዘበለ የሌሎችንም ቀንበር ትሰብራላችሁ። ናይ ሌሎችንም ቀንበር ካልኦት ኣርዑት እውን ትሰብሩ። ሰው ዛሬ በራሱ በእግዚአብሔር ፊት ራሱን ካዋረደ እግዚአብሔር በመንፈስ ሙላኝ በኃይል ሙላኝ አንተን ብሎ ከጠየቀ እግዚአብሔር ሊያደርግ የታመነ ነው። እግዚአብሔር ሓደ ሰብ እግዚአብሔር ሎሚ ብመንፈስካ መልአኒ ብሓይልካ መልአኒ ኢሉ ርእሱ እንድሕር ዳኣ ኣትሒቱ እግዚአብሔር እዚ ክገብር ከዓ እሙን እዩ። እግዚአብሔር በማቴዎስ ምዕራፍ 7 ላይ ቃሉን ዝም ብሎ አልተናገረም። እግዚአብሔር ኣብ ማቴዎስ ምዕራፍ 7 ቃሉ ስቑ ኢሉ ይተዛረበን። ለምኑ አላቸው። ለምኑ ይሰጣችሁ፣ ክወሃበኩም እዩ። አንኳኩ፣ ኳኩዑ ከፈትላችሁ። ክኽፈተልኩም እዩ። ምንድነው ዛሬ ማንኳኳት የምትፈልጉት? እንታይ ኢኹም ሎሚ ክተኳኩዑ ትደልዩ? ኦይሮ ኦይሮ ዲኹም ትቆሕቁዑ? ዶላር ምንድነው? እንታይ እዩ? ማነው ይዞ ሄደ? መን እዩ ሒዝዎ ዝኸደ? ማን ይዞ ሄደ? መን ሒዙ ኸይዱ? ማን እዩ ሒዙ ኸይዱ? ይዞ የመጣውም የለም፣ ሒዙ ዝመፀውን የለን፣ ይዞ የሚሄድ የለም። ሒዙ ዝኸይዱውን የለን። የፈለገው ሳይንቲስት ቢፈጠር ዝኾነ ሳይንቲስት ተተፈጥረ ይዞ ሄደ። ገንዘብ ሒዙ ዝኸይድ የለን። ማን ማለት ሓደ ሰብ ሀብታችን ሃብትና የኛ ናትና በሰማይ አለ። ኣብ ሰማይ ኣሎ። አሜን አሜን። ከሞት በኋላ ይወጣል። ካብ ድሕሪ ሞት ይወጣል። የሚበሰብሰው የማይበሰብሰውን ይወርሳል። እዚ ዝብስብስ እቲ ዘይብስብስ ክወርስ ይብለና። ታዲያ ይህን ለመውረስ እዚ ንምውራስ የመንፈስ ቅዱስ እሳት፣ ናይ መንፈስ ቅዱስ ሓዊ፣ ኃይል፣ ሓይሊ፣ ጉልበት ሓይሊ መጠየቅ ክንሓትት አለብን። ኣለና። አንድ ቀን ተሞልተን ሓደ መዓልቲ ተመሊእና ይመስላችኋል? ይመስለና? አይደለም፣ ኣይኮነን። ሁሌ ነው። ኩሉ ግዜ ኢና ብመንፈስ ቅዱስ ክንምላእ ዘለና። መልአና ንብል ሙላኝ ሁሌ ነው የምንለው። ኩሉ ግዜ ብመንፈስ ቅዱስ ክንምላእ የምድሪቱ ሲስተም አያዘኝ፣ የምድሪቱ ኃጢአት አያዘኝ፣ የምድሪቱ ጥላት አያዘኝ፣ ማንነቴ እኔን አያዘኝ፣ ለአንተ እኔ አያዘኝ፣ አንተ ብቻ ያዘኝ ካላችሁ ሕዘን እንደይኩሞ እግዚአብሔር ይይዛችኋል። ክሕዘኩም እዩ። ከሱስ ማን ነው የሚያወጣችሁ? ካብ ወልፊ መን ይወጣኩም? ማንም አያወጣኩም። ከእናትም ካብ እዶኹም ከአባትም ካብ ኣቦኹም ከሁሉም በላይ ካብ ኩሉ ንላዕሊ ከማንም በላይ ካብ ዝኾነስ ንላዕሊ ለእግዚአብሔር ያለ ለእኛ ማንም የለም። ከም እግዚአብሔር ዝበለ ዋላ ሓደ የለን። ሀገር ይመስላችኋል? ሃገር ዶ መስለኩም? አይደለም፣ ኣይኮነን። ለእኛ እንደ ጌታ ለማንም የለም። ከም ጎይታ ዝበለ ዋላ ሓደ የለን። የለም። ዋላ ሓደ የለን።
ማንም የለም የለም እንደ ጌታ ያለ ማንም የለም ከም ጎይታ ዝበለ ዋላ ሓደ የለን ላንተ እንደ ጌታ ያለ ማንም የለም ከማኻ ንዓኻ ከም ጎይታ ዝበለ ዋላ ሓደ የለን የለን እንዲህ ብሎ ተናገረ ከምዚ ኢሉ ከዓ ተዛሪቡ ወላጆች እንደሌላቸው ውሉድ ከም ዘይብሎም ልጆች ቆልዑ ትቼ ገዲፈኩም አይገድፈኩም እኔ አልተዋችሁም አይገድፈኩም ታማኝ አይደል የጌታ ወሙን በኮነን ዝጎይታ እስከ ዓለም ፍጻሜ ድረስ እስከ ፍጻሜ ዓለም ከእናንተ ጋር ምሳኹም ለምን ብቸኝነት ተሰማሩ እንደምን ንምንታይ ኢኻ ንስኻ ብሕታውነት ዝስማዓካ ለምን ንምንታይ አንዳንዱ እኮ ወንድም የለኝም ይላል ሓደ ሰብ እኮ ሓዊ የብለይን ይብል አንዳንዱ እህት የለኝም ይላል ሓፍቲ የብለይን ይብል ብዙ ነገር ሰው ቢሳካለት ብዙሕ ነገር ተተሳካዓሉ ሰብ ጥቂቱ ነገር አእምሮውን ይይዘዋል ንእሽተይ ነገር አእምሮ ሒዞ ትንሹ ነገር ይይዘዋል ንእሽተይ ነገር ሒዞ ነገር ግን እግዚአብሔር መንፈስ ያለበት ሰው ነገር ግን እግዚአብሔር መንፈስ ዘለዎ ሰብ ምን ነገር አይዘው ዋላ ሓንቲ ነገር አይሕዞን ሀብታን ያዘው ሀብታ ይሕዞን ኤልሳን ያዘው ኤልሳ ሒዝ ወይ ትቶ አይደል የወጣው ገዲፉ ላይ ኮነን ዝወፀ ኤልሳ ቀቅሎ ኩሉ ጠባቢስዎ ቅልቅል አብዕሩ ኩሉ ሓሪዱ ጠባቢስዎ ብልዑ ኢሉ ጠጡ ስተይሉ አነ ግን ወደ ነካን ናብቲ ዝተንከፈኒ ሄጃለሁ ከይደለኹ የተጠማው ምንድን ነው የተጠማው እንታይ ተጸሚዩ የኤልሳ ህይወት ምንድን ነው ናይ ኤልሳ ህይወት እንታይ ምንድን ነው እንታይ ጽሙ ኤልያስ እኮ ይነጠቅ ባለበት ጊዜ ክንጠቅ ኣብ ዝደለየሉ ጊዜ ሀብት አላለው ሀብት ይበለን ክብር አላለው ክብሪ ይበለን ሀብት ፈልጋለሁ ያሉት ቼልኩትን ሀብት እባክህ መልስልኝ አላለው እቱ ቀደም ገዲፈ ዝኸድኩ ሀብት ብእጅኻ መለሰልኝ አይበለን እንግዲህ አንተ መሄድ ነው ስለዚህ እስኻ መኻድካ እዩ አንተ መሄድ ነው አሁን ሀብት ያስፈልገኛል ኣነኻ ሀብት የድልየኒ እዩ ደክሜ በቃ ትቼው ነው ሁሉንም ደኺመ ሁሉ ገዲፈ የለዉ አሁን ግን ሀብት ያስፈልገኛል ሕጂ ግን ሀብት የድልየኒ ኣሎ አላለም አይበለን ኤልሳ አላለም አይበለን አላለም አይበለን አላለም አይበለን ለምን ተጻፈ ንምንታይ ተጻሒፉ ለህይወታችን ንህይወትና ለኑሯችን ንናብራና ገንዘብ የሚያስቸግራችሁ ፍቅር ትኖራላችሁ ናይ ገንዘብ ፍቅር ዘሸግረኩም ሰባት ህሉ ኤልሳን እዩ ንኤልሳ ረአይዎ እዩ ረአይዎ በአንተ ላይ አሉ ኤልያስን ኣብ ልዕለኻ ኢልዎ ንኤልያስ በአንተ ላይ ያለው መንፈስ በእጥፍ በእኔ ላይ ይውረዳል አባኻ ዘሎ መንፈስ አባይ ብዕፅፊ ይውረድ የኤልያስን አገልግሎት ስታወት አናሳ አገልግሎት ነው ያገለገለው ኤልያስ ዘገልገሎ አገልግሎት ንእሽተይ አገልግሎት ቢገልጽ አናሳ አገልግሎት ነው አይደለም በጣም ክብር የሆነ አገልግሎት እዚሁ ኤልያስ ዘገልገሎ አገልግሎት እዚሁ ዓብ አገልግሎት ይገልግሉ እሱ ደግሞ የተመኘውን ይሁት እሱ ከዓ ዝተመነየ ረእዩ በእጥፍ ነው የተመኘው እሱ ከዓ እንታይ ኢሉ ብዕፅፊ ተመንዩ ዛሬም ወንድሜ የተነግራለ በእጥፍ ፈለገ እግዚአብሔርን መንፈስ ንስኻ ሓወይ ሎሚ ብዕፅፊ ንለዮ ናይ እግዚአብሔር መንፈስ እኔ መቼ እንደምሞት መቼ ከዚች ምድር እንደምለቅ አላውቅም አነ መዓዝ ከም ዝመውት መዓዝ ካብዛ ምድር እዚኣ ከም ዝለቅቕ ኣይፈልጥን እየ ጌታ መቼ እንደሚመጣ አላውቅም ወይታ ከዓ መዓዝ ከም ዝመፅእ ኣይፈልጥን እየ ግን እንደሚመጣ አውቃለሁ ነገር ግን ከም ዝመፅእ ፈልጥ እየ ወይ ሞቼ ወይ መይተ እሄዳለሁ ክኸይድ ናብኡ ከመጣ እንድሕር መፂኡ ከዓ ይህ ስጋ እንዳለ ወደ ላይ ይነሳል እዚ ስጋ ከዓ ተለዊጡ ከዓ ንላዕሊ ክኸይድ እዩ እንዳለ ወደ ላይ ይወጣል ከም ዘሎ ናብ ላዕሊ ኸይድ እኔ ግን ብዙ ጊዜ ይላሉ ኣነ ግን ከምዚ ይብል ኩሉ ብዙሕ ግዜ ኃጢአተኛ ስጋ ወደ ላይ አያርግላለሁ እዚ ሓጢአተኛ ስጋይ ናብ ላዕሊ ኣይዕረግ ይብል እዛ ያለው ነው ፈልገው ኣነ ላዕሊ ዘሎ እየ ዝደሊ ይብል የራሴ እዚ ናተይ እዩ ዛሬስ ምንድን ነው ጥማታችሁ ንስኻትኩም እንታይ ፅምዓትኩም እውነት ነው የእግዚአብሔር ብሓቂ እየ ዝብለኩም የኃይል መንፈስ ናይ ሓይሊ መንፈስ እዩ ስላየው እንጂ ስላላየው አይደለም የምናገር ስለዝረአኹ እምበር ስለዘይረአኹ ይኮንኩን አፈማድን በህይወት ውስጥ አይቼዋለሁ ዝተፃሕፈ ጥራሕ ኣይኮነን ኣብ ሂወተይ ስለዝረአኹ እየ ሲያሻግረኝ አይቼዋለሁ ከሳግረኒ ከሎ ርአየ እየ ከድል ወደ ድል ሲያሻግረኝ ካብ ዓወት ናብ ዓወት ከሳግረኒ ከሎ ርአየ ከብቸኝነት አውጥቶ ካብ ብሕታውነት ኣውፅኡ ዛሬ ባለትዳር ሎሚ በዓል ሓዳር እየ እናንተ ሁላችሁ ዳራችሁ ንስኻትኩም ጌታ ይባርካችሁ ጎይታ ይባረኩም ኣበሪሕኩም ጌታ ይባርካችሁ እግዚአብሔር ይባረኩም ለዚህ ነው ሶስት ሰዎች ወደ እኔ መጥተዋል በተለያየ ጊዜያት ሰለስተ ሰባት ብዝተፈላለየ ጊዜ ናባይ መፅኦም ዮሴፍ አሉ ዮሴፍ አንተ ንስኻ ያልደከምከው ዘይደኸምካ እኛ ንሕና ጠበቅን ሓሊናካ ትቀዘቅዛለህ ብለን ክትዝሕል ኢኻ ኢልና
جل مكسكس ناتي مزحل يتابع بقول يحل يصعب أنا سيد تجي زوجة كذا كوي واه خلق له ذا سبت ياخذ زحية هذا ما ياخذ له الزحية ذا سبت ياخذ زحية تجي ست كوي قرب كتصنعك كذا على كذا دحين كتصحية أنا ولا نسبي لازم نالكوا مالس مالس سلام خمسة إلى مالس مالي سلام ولا كنت ما تتبقى نمسعون هاي تتصبي نمسعون هاي تتصبي زمر كاساس شاكرين ألتو مالتلين برو إسقاب أسقاب يكون هو خساس ركا أجد فكان ألتو مالتلين برو أنا شاكر أجد فكان أجد تنكان ألتو مالتلين برو أجد فكان أجد حاجة كان أجد تنكان هاي ما بزوج سو ولا تيم درسي متى درسته وجمع بزوج سبات نابز مدرسة خلاص خلوا حواسهم يوصل لكن بزمر بيت يالك أسكوباتشو كاناتو تبتأم بزوناتشو أنا كنا بيت أملاح كوينة زباقة كلهم معلتات بزحاتهم برهالة تأكلكم إنه برهالك أنت إذا برها درجة هني زباقة برهالة من نورك نمتى برها إليه ملسن إندا متعين ملسن إندونا خمسة ساخاني إندا متعين ملسن خمسة ساخاني ملسن إني عندما سوار اللي أنا خمسة حاسبة يكون إني عندما ساليوم ما يدري أنا خمسة اليوم لا يكون يسوع مسلم أسقر راني ناتو ملس هذا قربي بكبر رانجي بخبري إنبر بقولك تاني لما بورك لا يكون آمين إكسبر قدرارك ليتي على ما يتعبي لك ما برا فريز بلاي ليتي على فريز بلاي أنت ترك زي حدا جزء يدا كماشي مسلا شوان زلهم يمسلكم استبركك ما اسكب بركخ بال بركك بركخ بال قلت سيسمع ما بزو سولي لي أنا بيجينا حي مستسمعكم ما بزح نقدر تقبل كل يوم بدا كماشي زي سولك أسكي عبد خامكم جزء لا بتعمل يا يكبر من فسيم تابلس اسكي نايت من بس نعمله نعم بتتكلم عشان بتكتب يا أنت عايل تابلس اسكي يا أنت قلت بني تابلو بتنادى يا أنت قلت بني تابلو بقول بتنادى يا أنت يا أنت تحتنا ناكا تحتنا እናንተ ደካሞች አይደል ኢየሱስ ክርስቶስ ከምዙ ሙሽሉ አቱም ሸክም የከበዳችሁ አቱም ትጽዑ ጾር ዝኸበደኩም ወደ እኔ ናባይ ኑ ንዑ እኔም አነውን አሳርፋችኋለሁ ከዕርፈኩም ታዲያ እሞ ከደከምኩ ለምን አትሄዱም እሞ እንድሕር ደኺቡካ ስለምንታይ ዘይትኸይድ ለምን ትሸከማለህ ንምንታይ ትስከሞ ማን ፈቀደልህ መን ፈቒድልካ ክትስከሞ ማን ፈቀደልህ መን ፈቒድልካ ክትስከሞ አይተፈቀደልካ ወደ እኔ ኑ ብሎ ናባይ ንዑ ኢሉ ጌታ ስሙ ይባረክ ወደ እኔ ኑ ናባይ ንዑ ኢሉ ሸክም የልጆች ሸክም ሊሆን ይችላል ናይ ቆልዑስ ጾር ክኸውን የተለያየ ሸክም ሊሆን ዝተፈላለየ ጾር ክህልወኩም ይኽእል ግን ኢሉ ወደ ኢየሱስ ናብ ኢየሱስ ሂዱ ኪዱ በሱ ፊት ኣብ ቅድሙ ጠሩት ኣብ ቅድሙ ደርቢዎ በቃ ኑ አላ ንዑ ኢሉ እሱ ያለው እኮ እሱ እኮ ኢሉ እኔ አይደለሁም ኣነ ኮንኩን ኢለን ኑ ወደ እኔ ያለው እሱ ንዑ ናባይ ዝበለን እሱ እዩ አይደለም እሱ እዩ ችግር ሲኖርባችሁ ወደ ነው የምትሄዱ ሽግር ክህልወኩም ከለና ወደ ጠበቃ አይደል ናብ ጠበቃ ዲ ሲሆን መጀመሪያ በእግዚአብሔር ፊት የሚወድቅ መን እዩ መጀመርያ ኣብ ቅድሚ እግዚአብሔር ዝወድቕ ማን ነው እግዚአብሔር ፊት የሚወድቅ መን እዩ ኣብ ቅድሚ እግዚአብሔር ዝወድቕ ለጠበቃ ገንዘብ እየከፈልክ ንጠበቃ ገንዘብ እንዳኸፈልካ ኧረ በነፃ አለ ኧረ ብነፃ ኣሎ በነፃ አለ ብነፃ ኣሎ በነፃ የሚፈትህ ብነፃ ዝፈትሕ ረሽኑን የማይልክብህ ረሽኑን ዘይልእኸልካ ኣይልእኸልካን ኣይልእኸልካን ሃሌሉያ አይልክም እኮ ኣይልእኽን እዩ ጎይታ እንደሱ ያለ ማን አለ ከምኡ ዝበለ መን ኣሎ መን ኣሎ ማን እንደ ኢየሱስ ያለ መን እዩ ከም ኢየሱስ ማን ነው እንደሱ ያለ መን እዩ ከምኡ ዝበለ ችግረኛውን የማያል ነቲ ሽግረኛ ዘይዲ በርጤሜዎስ በጮኸበት ጊዜ በርጤሜዎስ ምስ ሰእወየ ጥያቄው ግራ ያጋባል አይደለ ሰው ሲታይ ትሕቶ ቁሩብ ግራ ዘእቱ እዩ ምክንያቱም አይኑ አይን ምሁር ነው በቃ ዓይኑ ኣይርኢን ዕውር እዩ ምን ትፈልጋለህ ነው ያለው እንታይ ኢኻ ትደሊ ኢልዎ ጣላችሁ እግዚአብሔር አደራረግ ትርኢ ኣለኹም ናይ እግዚአብሔር አገባብራ አሰራሩ ላይ ኣሰራርሑ ፍሉይ ዝበለ እዩ ሌላ ሰው ቢሆን ካልእ ሰብ ተኾይኑ ዳን ነው የሚለው ዳን ይለዋል ደሓን ንበሎ እሱ ግን ምን ትፈልጋለህ እሱ ግን እንታይ ኢልዎ እንታይ ትደሊ ኣለኻ አይ ዘንድ አለ ክርኢ ይዘሊ ኣለኹ እያለ
كري رأي إذا كان من يملكتها أبزنتا يملكت ينيا فقد تيكا ناتنا فقد يحدد ما ننسى ما سكدل ما دونا أنا بقول لكم يا مسكتة كذا قويدا زي بمجد ده تزخون على بقولهم بس عمل بقولوا نجار ما خدت أنا لما أنت ما كلنا نفس وقف أسكدل مزيد أي جددنا أنا ننسى قويدا أي جددني سو فكر السو فقريو زابين فكر فقريو بفكر بفقريو سوني ميماركم بفقريو زمارة يا أمين بمن بسوا بك سوني مارك بمن بس زمارة بساتو سوني أتم بحاول بقى عايز سوا متشرشوا بقى تيجا كتر سيبان نايز سبزو نجار كودي يخدم بقى ودك سيبان بقى ودي يخدم له كله يلا سيبان يلا كبحال كله لمثالي هاي نمثالي إلياس شفتو حبيبو ولا زي ترى أنا بتاعزل أما إكزامير آخر إلياس نجار كتب بقى ودينا إلياس نجار أختي إلياس دفع بقى إلياس ወደእግዚአብሔር የሸሸ ሰው ናብ እግዚአብሔር ዝሃደመ ሰብ ራሱ እግዚአብሔር ይመጣል። ለባዕሊ ናብ እግዚአብሔር ዝመጸሉ ወደ ወገን ሸሸው ናብ ወገን ሃዲሙ ድዩ ናብ ወገኑ ይሃዲሙ አይኮነን ናብ ዝኾነ ነገር አይከድም ወደ እግዚአብሔር ተራራ ናብ ናይ እግዚአብሔር አኸረን ይደልዩ ወደዛች ነው ይሄው ናቡ ይኸይዱ ዛሬም ወደዚህ ቃል ከሮትክ ሎሙ ናብ ቃል ጎይኻ ከሮትክ ናቡ እንደጎይኻ ፈለገው ቢመጣ ዝኾነ ነገር ተመጸ እግዚአብሔር ያወጣል። እግዚአብሔር ከውጻካ ታማ ሊሆን ይችላል። ሐሚቃ ከው ትኸስ አትታመሙ ማለት ነው። አይትሐምኑኩም አይበልና ፍጹም ህመም የለባችሁም ማለት ነው። ፍጹም ሕማም የብልኩምን አይበልና መከራ የለባችሁም ማለት ነው። መከራውን አይብልኩምን አይበልና አይዟችሁ አጀኹም ግን ይልና ምን አለ ከዛ እንታይ ይልና ድሓር ዓለምን ሁሉ ምን አድርጌዋለሁ ንዓለም ኩሉ እንታይ ገይረ አሸንፌዋለሁ ስዒረ ይበ አሜን አንድ ጊዜ በጸጋው ሚላት ቤተክርስቲያን ሳገለግል ሓደ ጊዜ ኣብ ናይ ጸጋው ሚላት ቤተክርስቲያን ከገልግል ከለኹ እያገለገልኩ ያለው እንዳገልገልኩ ከለኹ እስቲ መድኃኒት ተጠራጥሮ ያልወሰደ ሰው አለ ወይ እዚህ አልኩ። እስኪ ንፈውስ ሲ ተጠራጢሩ ዘይወሰደ ሰብ ሲ ኣሎ ዶ ኢለ ሓቲተዮ አንድም ሰው እጁን አላሳየ ሓደ ሰብ ኢዱ ኣይረኣየን በቀን 3 ጊዜ ቃል ኣብ መዓልቲ 3 ጊዜ እንተይሉካ ሓኪም ሶስቱን መውሰድ ማለት ሰለስተ ትወስድ አይደለም ከምኡ ዶ ኣይኮነን ሁለት ካለ ሁለት ክልተ እንተይሉካ ከዓ ክልተ የሚቀጥለው ጊዜ ደግሞ ካልተሻለ ነው ይሄ ንሕር ዘይሕሹካ ከዓ ካብ ዝቕፅል ጊዜ ከዓ ትኸይድ የአምላኬ ግን ኣምላኽና ግን ከምኡ ይኮነን ማናቸውንም በስሜ ያድርጉ ያለ ጌታ ዝኾነ ነገር ትገብርዎ ብስመይ ግበርዎ እዩ መድኃኒት ታመህ ብትወስድ ሓሚምካ ፈውሲ ተወሰድካ በስምህ ብስሙ በል بسم ኢየሱስ በል በኢየሱስ ክርስቶስ ስም ብለው ኢየሱስ ክርስቶስ ስም ኢልካ ውሰዶ ማንኛውም የክፉ አሰራር እዚህ ውስጥ እንዳይሰራም ዝኾነ ይኹን ናይ ክፋት አሰራር ሓቡ ከይሰርሕ ኢልካ ብዙ ሰዎች ተጎድተዋል። ብዙ ሰባት ተጎድዮም እዮም። በዓይኔ ያየኋቸውም ሰዎች አሉ። በዓይኔ ዝረኣኽቦም ኣለው። የምኖርበት ከተማ ውስጥ ኣነ ዝነብረሉ ከተማ ባልየውን ሁሉ ጊዜ ሴትዮን በዊልቸር ይዟት የሚሄዱ እቲ ሰብኣይ ኩሉ ግዜ ነታ ሰበይቲ ብዊልቸር ብዓረብያ ሒዝዋ ዝኸይድ የተሳሳተ መድኃኒት ዝተጋገየ ፈውሲ ኢየሱስ ጋር ግን የለም። እንደዚህ ኢየሱስ ግን አይጋገኝ ትክክለኛ አሜን። የተሳሳተ ምንም ነገር የለም። ዝተጋገየ ነገር ዋላ ሓንቲ ነገር የብሉ ይሄ ቃል ምንም የተሳሳተ እዚ ቃል እዚ ዋላ ሓንቲ ዝተጋገየ ነገር የብሉ ይህን ቃል ሳይሆን ኢየሱስን አየዋል። እዚ ቃል እዚ ክሪኦ ከለኹን ኢየሱስ እየ ዝሪኦ ይህን ቃል ሳይሆን ኢየሱስን አየዋል። እዚ ቃል እዚ ክሪኦ ከለኹን ኢየሱስ ዝሪኦ ፍቅር አየዋል። ብፍቅሪ ሪኦ ያቺ ሴት እታ ሰበይቲ አመንዝራይቱ እታ አመንዝራ ወደ እሱ መጣች አይደል? ናብኡ መፅያ ምን አይነት ሩህሩህ አምላክ ነው ኢየሱስ! ምን አይነት ሩህሩህ አምላክ ነው! እንታይ ዓይነት ሩህሩህ አምላክ እዩ ጎይታ! አብረውት ያሉ ሁሉ መስዋዕት አደረጉ። ኣብ ምስውዓ ዝነበሩ ኩሎም ኣብ ልዕሊ ኣፈሪዶም ሁሉ ሰው ፈረደባት። ኩሉ ሰብ ፈሪዱላ ኩሉ ሰብ ፈሪድዋ ኩሉ ሰብ ፈሪድዋ ፈረደባት። በቃ ፈሪድዋ ድንጋይ እምኒ ለምደዋላ ድንጋይ እምኒ ለሚዶም እዮም የተሰጣቸውም ሕግ ያ ነው። ዝተዋሃቦም ሕግስ እዩ። ስለዚህ ሁሉም ድንጋይ ያዘጋጀ ይመስላል። ኩሉ እምኒ ዘዳለወ መስል ግን ምን አለ ጌታ? ግን እንታይ እዩ ጎይታ? እሱ ግፍ ወድቃ ኣብቲ እግሩ ወዲቓ ኃጢአትሽ ሓጢአቲ ተሰረዩልሻል ተሓዲጉልኪ ግን የሚከብድ ቃል ተናገረ። ቀጥሎ ድሓር ግን ዝኸብድ ቃል ተዛሪቡ ከባድ ቃል ተናገረ። ከባድ ቃል ተዛሪቡ ዳግም ደጊምኪ
ኃጢአት አይትግበሪ ግልጽ ነው ዳግም አታድርግ ያለ ዳግም ክንታይ አይትግበሪ ይዋ ኃጢአት አይትግበሪ ሊወቅሯት የተነሱ ሰዎች ሁሉ ብዳርባ ነው ከወቅሯት መጡ ሰባት ከእናንተ መካከል አላቸው ከእናንተ መካከል ኃጢአት ያልሰራ ሰው ኃጢአት ዘይገበረ ሰብ ኃጢአት ዘይብሉ ሰብ ይውገራታል ይውቃያ ይሉ ይውገራታል ወይ ደር የላ ይሉ ከዛ በኋላ ምን አላት ዳሃር እንታይ ኢሎም ሁሉም ከይዶም ከሳሶቹ ሁሉ እቶም ከሰስቱ ሁሉም ሄዱ ሁሉም ከይዶም ጉልበታችን ያለ ኢየሱስ ምንም ነገር የለም ኃይልና ብዘይ ኢየሱስ ወላ አንድ ነገር አይቆምም አንዳች ነገር የለም አንድ ነገር ይብልና በጤንነት ተመኩና አትመኩ ብጥዕናኩም ትምኩዕናኩም አይትመኩ እግዚአብሔር ጉልበት ተመኩ አብና እግዚአብሔር ኃይል ተመኩ በውበት የምትመኩ ትኖራላችሁ አትመኩ ረጋፊ ረገግ በሉ ይረግፋል ክረግፍ መልክዕት ምክዕታምኩም ክረግፍ ይሓል ማለት ነው አሁን ኮንትራይ ሙሉ ነው ትሉ ይሆን ገንዘብ ይሆን ሙሉ ነው በኮንትራይ ትላሉ ትሉ ይሆን እንጂ ኣብ ኮንትራይ ዘሎ ገንዘብ ሙሉ ኢልኩም ትምኩዕ ትኾኑ ለዚህ ነው ጌታ ክርስቶስ እንዲህ ያለ አይደል ስለዚህ ጌታ ኢየሱስ ክርስቶስ ከምዚ ኢሉ በቃ ያ ሰው የሀብታም ሰው በቃ ነፍሰይ ጎተራው ሁሉ ማየና በቃ ይሉት ሀብታም ሰብአይ በቃ ነፍሰይ በቃ ቆፋ ሁሉ መልክ ብልዒ ይልዋ ስተይ ይልዋ ተሞኝ ሰው አለ ግን አታ ዓሻ ሰብ ይልዋ እግዚአብሔር የእግዚአብሔር አነጋገር ናይ እግዚአብሔር አዘራርባ አታ ዓሻ ይልዎ ተረዲእኩም ምንም አትመኩ ወላ ሓንቲ ኣይትመኩዑ እህቴ አደጋ ሲደርስባት ሓብታይ ሓደጋ ክበፅሓ ከሎ ሁላችሁም ሰምታችኋል በኦኬ ቤኒን ያገለግላል ስቱትጋርት የተባለለት ነው ዓርብ ዕለት አደጋ ደረሰ ሓብታይ ሓደጋ ዝበፅሓ ቤኒን ኣብዚ ቦታ ከገልግል እዩ ኣብ ዝተባሃለሉ ግዜ እዩ ለአገልግሎት ነው የምትሄዱ ንኣገልግሎት እያ ትኸይድ ነራ ትገለገል ክትግልገል ነገር ግን አደጋው ደረሰ ዳሓር ግን ሓደጋ ኣርኪብዋ በፂሕዋ ብታውቁ ኖሮ ትወጣ ነበር እንተትፈልጥ ነራ መወፀት ዶ ነራ ኣይትወፅእ ነራ እዚህ ልላችሁ የፈለኩት ምንድን ነው ስለዚ እንታይ ኣኽብለኩም ኢለ ስለ ነገው ምን አታውቁም ስለ ፅባሕ ዋላ ሓንቲ ኣይትፈልጡን እዩ የሚያውቅልኝ ግን ጌታ አለ ዝፈልጠኩም ግን ጎይታ እዩ መንገድና ለእግዚአብሔር መንገድኩም ንእግዚአብሔር አደራ ሓደራ ስጥ ሃቡ ታምነህ ተኣሚንኩምን ተሰማህ ውፁ ያለ እግዚአብሔር መንፈስ የተሳደርስ ነገር አለ ብዘይ እግዚአብሔር መንፈስ ዋላ ሓንቲ ትገብረ የት ኣብ ዝኾነ ክንበፅሓ ይትኽእል ይሄ ቃልና እግዚአብሔር መንፈስ ሁለቱ ተዋህዶ በእኛ ውስጥ ከሌሉ ቃል እግዚአብሔርን መንፈስ አምላክን ተዋሃሂዶም ክልቲኦም ኣብ ውሽጢ ኣባና እንድሕር ዘይህልዮም ክርስቲያን ልንባል እንችላለን ክርስቲያን ክንበሃል ንኽእል ኢና በጌታ ፊት ምን ይሆን ህይወታችን ኣብ ቅድሚ ጎይታ ግን እንታይ እዩ ህይወትና ድካም የተሰማችሁ ሰዎች ካላችሁ ድኻም ዝተሰማዓኩም ሰባት እንተለኹም ሌላ ምክር የለኝም ካልእ ምኽሪ የብለይ የእግዚአብሔር መንፈስ ናይ እግዚአብሔር መንፈስ የኃይል መንፈስ ናይ ሓይሊ መንፈስ እግዚአብሔር ቃልን እንዳምነው እንደገና ረዳኝ በሉት እግዚአብሔር አምላክ ቃልካ ከአምነው እንደገና ረዳኝ በሉ ረዳኝ በሉ ለምን አባቶች ጠይቀዋል ጌታ ኢየሱስ ክርስቶስ አቦታት ሓድሰም እዮም ንጎይታ ኢየሱስ ክርስቶስ ጌታዊ እምነትን ጨምርልናል ጎይታ በጃኻ እምነት ወስኸልና ኢሎም እምነትን ጨምርልናል እምነት ወስኸልና ኢሎም አባቶች ምናምን አብሮት ያ ድንቅ ተአምር ያለው አቦታት እንታይ ኢሎም ድንቅ ተአምራትን ዝረአዩ አባቶች የተናገሩት ነገር በጣም የሚገርመኝ ቃል አለ አቦታት ዝተዛረብዎ ብጣዕሚ ዝገርም ቃል አለ ኢየሱስ ክርስቶስ ነው የተናገሩት ናይ ጎይታ ኢየሱስ ክርስቶስ ዝተዛረብዎ እኛ ንሕና ኩሉ ትተን ሓዲግና ተከተልና ሰዓብናካ ምንኛ የሚያስደስት ቃል ነው ከመይ ዝደስ ዘብል ቃል እዩ ውሸትህን ነው አላለ ሓሶት ሓሲኻ ኣይበለን ውሸታችሁን ነው አላለ ሓሲኹም ኣለኹም ኣይበሎምን ለምን ልብን ያውቃል ንምንታይ ልቢ ይፈልጥ እዩ ጎይታ ውሽጢ ስለ ዝፈልጥ ጎይታ ውስጥን የሚያውቅ ጌታ ውሽጢ ዝፈልጥ ጎይታ ውሽጢ ስለ ዝፈልጥ አረካችሁ ትተና ኩሉ ሓዲግና በቃ ሁሉ ያሉት አባቴ ሓዲግና ትቻላል ሁሉ
كل حاجنا صعبنا بشر وقال يوم تكتل يسوس صعبه حوي صوب حيلو أي برتع سب حيلو أي برتعلي كن إني برتع جيتال كن برتع جيتال زاتنس يميالس زاتنس يا زنن يمياسنا زحزن زتصنانع يلفان يمفلك زقفز زركب الله يسوع كريستوس الله قويتا يسوع كريستوس الله سمعتي نوراتو صمد لكم يجزاك كبر نا እግዚአብሔር ክብሪ يجزاك فكر نا እግዚአብሔር ፍቅሪ ባተከቱ ቀጽሉ እሱ ትልቅ በረከት እግዚአብሔር ይፈልግ እሱ ዓብ ነገር እግዚአብሔር እኔን ፈልጓል አይደል አነ ደሪው በህይወት ትኖራላችሁ ክትካሉ ትለሪው ምን ያህል እግዚአብሔር ቃል ትጠሙ ከኔ ሁና እግዚአብሔር ነገር ጸሙ ምን ያህል እግዚአብሔር መንፈስ የምትፈልጉት ከኔ ሁና እግዚአብሔር ከኔ እግዚአብሔር መንፈስ የሚል ሰው አለ ማለዳ ተነስቶ አለ በማለዳ ተነስቶ ሙላይ በመንፈስ ጌታው ንጎተ ሲዩ አብጉሓት ተሻበስ ከመን አንድ ዝብል ተሻክሬው እንዴት አንተን ብቻ እንዳይ አነ ዳኸት ራክሪ ወገን ከለመንከው እግዚአብሔር ያደርጋል እንደህለም ለምንካየው እግዚአብሔር ይገብር የሚያደርግ አምላክ ዝገብር አምላክ የሚለምን ዝለመነ ይረክብ ለሚያንኳኳ ዝቋቋዕ ይኸፈተሉ ያገኝማል ይረክብ ድማ ከተከፈተ ማለት ተከፊቱ ማለት ገባ ማለት ነው አቲ ማለት ታዲያ ምን ጉድለት አለ እዛው ስለዚህ ዳ ሞንታይ ጉድለት አለው ጉድለት የለም ወላ አንድ ጉድለት የለም ወገኔ ሆይ አህዋቴ ድንገር አይደል ከናግራኩም ያለ እግዚአብሔር መንፈስ ምንም ጉልበት የለም بزي እግዚአብሔር መንፈስ ወላ አንድ ጉልበት የለም ያለ እግዚአብሔር ቃል ምንም ጉልበት የለም ወላ አንድ ኃይል የብልና ወላ አንድ የትኛውም ጂምናስቲክ የለ ስራ ስፖርት ዝሆነ ጂምናስቲክ ስፖርት ስራ ቦታ ስራ ዝሆነ ስራ የትኛውም ሰውነትን አዳምረው ዝሆነ ነብስኻውን እንተ ሓነስካዮ አንተ ግን ሰው ነህ ስኻግን ሰብኻ ሰብኻ እግዚአብሔር መንፈስ ካለብህ ግን ናይ እግዚአብሔር መንፈስ ተለካ ግን እግዚአብሔር ቃል ካለብህ ግን ናይ ቃል አምላክ ተለካ ግን ያው እግዚአብሔር ካንተ ጋር ነው ያው እግዚአብሔር ምሳኻዩ እሱ ከኛ ጋር ከሆነ ማን ይቃወም እሱ ምሳና ድርጎይስ ማን ይቃወመና ማንም አይቃወመና ማንም አይቃወመና ማንም አለቃ ይሁን አለቃ ይሁን ዝሆነ ይሁን ዝሆነ ይሁን ለነገ እግዚአብሔር ነዓሩ ይሻለኛል ነዓይና አምላክ መቅራብ ይሽሸኒ የፈቱን መዘመር ፈልጋለሁ ሲራሶቻችን ዝቅ አድርገን እንሰማለን ሁላትና እጽና አድኒና እንጸልይ Thank you.